ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቤተሰቦች የአልፎ ዛህራት የሰዓቱን ሁለት ዝርዝር መረጃዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው እንድታደምጡት ግብዣዬ ነው። ክቡራን አድማጮች በመጀመሪያ የማስደምጣችሁ ጉዳይ አሜሪካን እንዳያስቆጣ የተሰጋው የደቡብ አፍሪካ ከቻይና ኢራንና ሩሲያ ጋር የምታደርገው ወታደራዊ ልምምድን የተመለከተ ሲሆን በዝርዝር የምንመለከተው ይሆናል። በመቀጠልም በደቡብ አፍሪካ እየተካሄደ ባለው የብሪክስ ፕላስ ሀገራት የባህር ኃይል የጋራ ልምምድ ላይ ኢትዮጵያ ተገኝታለች። በጋራ ልምምዱ ላይ የኢትዮጵያ ድርሻ ምንድነው የሚለውን የምንመለከተው ይሆናል። እስከ መጨረሻው አብራችሁ ይቆዩ። በደቡብ አፍሪካ የሚካሄደው ወታደራዊ ልምምድ ላይ ከቻይና ከኢራንና ከሩሲያ የተውጣጡ የጦር መርከቦች መሳተፋቸውን አገሪቱ ከአሜሪካ ጋር ያላትን ግንኙነት የበለጠ ሊያሻክረው ይችላል። ደቡብ አፍሪካ በወታደራዊ ልምምዱ ላይ ኢራን ንቁ ተሳታፊ ከምትሆን ይልቅ ታዛቢ እንድትሆን ለማሳመን ጥረት እያደረገች መሆኑ የሚጠቁሙ ዘገባዎችም ወጥተዋል። በቅርብ ቀናት ውስጥ የቻይና የኢራንና የሩሲያ ባንዲራዎችን የሚያውለበልቡ መርከቦች በኬፕ ባህረ ሰላጤ የሲሙስ ከተማ በሚገኘው የደቡብ አፍሪካ ዋና የባህር ኃይል ጣቢያ ላይ ሲቀዝፉ ይታያሉ። ለአንድ ሳምንት የሚቆየው ልምምድ አርብ ዕለት ተጀምሯል። በቻይና የሚመራው ይህ ልምምድ እንደ አውሮፓውያኑ በ2006 የተመሰረተውና ብሪክስ በመባል የሚታወቀውን ዋና ታዳጊ ሀገሮችን ጥምረት ሌሎች አባል ሀገራትንም ያካትታል። ምህጻረ ቃሉ የተወሰደው ከብራዚል፣ ሩሲያ፣ ህንድና ቻይና የእንግሊዝኛ ስሞች የመጀመሪያ ፊደላት ነው። ደቡብ አፍሪካ ከ4 ዓመታት በኋላ ቡድኑ ስትቀላቀል ኤስ የሚለው የስሟ ፊደል የቡድኑ መጠሪያ ላይ ተጨምሮ ብሪክስ ተባለ። በቅርቡ ግብጽ፣ ኢትዮጵያ፣ ኢንዶኔዥያ፣ ኢራንና የተባበሩት አረብ ኤሚሬትስ በመጨመራቸው ጥምረቱን አሁን ብሪክስ ፕላስ ተብሎ ይጠራል። የቡድኑ ዓላማ የበለጸጉ የምዕራባውያን ሀገሮችን የፖለቲካና የኢኮኖሚ እንቅስቃሴን መገዳደር ነው። የደቡብ አፍሪካ መከላከያ እንዳስታወቀው የባህር ኃይል አባላት ለጋራ የባህር ደህንነት ስራዎች፣ የተቀናጀ የተግባር ልምምድና የባህር ላይ ጥቃት ተከታታይ ፕሮግራሞች የተሰባሰቡ ናቸው። የትኞቹ ሀገራት በምን መንገድ እንደሚሳተፉ ባይናገሩም የስልጠናው ዓላማ የመርከብና የባህር ኃይል ኢኮኖሚ እንቅስቃሴዎች ደህንነትን ማረጋገጥ ብቻ እንደሆነ ይፋ አድርገዋል። አንዳንድ አስተያየት ሰጪዎች የብሪክስ ፕላስ አባላትን ለምን አንድ ላይ ወታደራዊ ልምምዶችን እያደረጉ እንደሚገኙም ይጠይቃሉ። ምክንያታቸው ደግሞ ቡድኑ የኢኮኖሚ ጥምረት መሆኑ ላይ ነው። የብሪክስ ፕላስ አባላት በፖለቲካዊ መልኩ እርስ በርስ የሚቃረኑና በመካከላቸውም የጋለ የድንበር ግጭት የሚፈጥሩም አሉ። በዚህም የመከላከያ ተንታኝ ዲኒ ወግሪን ለቢቢሲ ተናግረዋል። ደቡብ አፍሪካ ከቻይናና ከሩሲያ ጋር የባህር ኃይል ልምምድ ስታደርግ ይህ የመጀመሪያው አይደለም። የመጀመሪያው ሞሲ ተብሎ የሚጠራ ሲሆን ትርጉሙም በደቡብ አፍሪካ የስዋና ቋንቋ ጭስ ማለት ነው። ይህ ወታደራዊ ልምምድ የተደረገው በአውሮፓውያኑ 2019 ሲሆን ብዙም ትኩረት አልሳበም ነበር። ነገር ግን እንደ አውሮፓውያኑ አቆጣጠር በ2023 ሁለተኛው ዙር ሞሲ ሲካሄድ ሩሲያ በዩክሬን ላይ ሙሉ በሙሉ ወረራ ፈጽማ የነበረ በመሆኑ ልምምዱ ለማካሄድ የተመረጠበት ወቅት በጣም ተተችቶ ነበር። ሩሲያ ወረራውን በፈጸመች በዓመቱ ነበር ልምምዱ የተደረገው ይላሉ ዊግሪን። ስለዚህ በጊዜው ሁሉም በልምምዱ ዙሪያ ጥያቄ እንዲያነሳ አድርጓል። የአሁኑም ልምምድ መጀመሪያ ላይ ህዳር ወር ላይ እንዲካሄድ ታቅዶ የነበረ ሲሆን ሞሲ ሳልሳዊ ተብሎ ሲጠራ ነበረ። ነገር ግን ደቡብ አፍሪካ ለመጀመሪያ ጊዜ ባዘጋጀችው የቡድን 20 መሪዎች ጉባኤ ምክንያት ለሌላ ጊዜ ተላልፏል። እናም የስም ለውጥ ተደርጎበት በርከት ያሉ ሀገራት እንዲሳተፉበት ተደርጓል። ባለፈው ዓመት አጋማሽ አካባቢ ሞሲ 3ኛ ተብሎ እንደማይጠራ ነገር ግን አሁን ዊል ፎርስ ፒስ በሚል የብሪክስ ፕላስ የባህር ኃይል ልምምድ እንደሚሆን መስማት ጀመርን ይላሉ ዊግሪን። ነገር ግን አሁን ባለው የፖለቲካ ሁኔታ የተሳተፉ ሀገራት ደቡብ አፍሪካን ከዋና የንግድ አጋሮቿ አንዷ ከሆነችው ከአሜሪካ የበለጠ ሊያርቃት ይችላሉም ይላሉ። በጆሃንስበርግ በሚገኘው የዊት ዋተር ስፐራንት ዩኒቨርሲቲ ፕሮፌሰር የሆኑት ዊሊያም ጉሜዴ የትራምፕ አስተዳደር ወደ ስልጣን ከመጣ ጀምሮ ደቡብ አፍሪካ ጫና ውስጥ ነች። ከዛ በፊትም ቢሆን ዲሞክራቶች ስልጣን ላይ በነበሩበት ጊዜ ደቡብ አፍሪካን እንደ ጸረ አሜሪካዊት አድርገው ይመለከቷት ነበር ሲሉ ለቢቢሲ ተናግረዋል። የትራምፕ አስተዳደር ነጭ ደቡብ አፍሪካውያንን ከጥቃት መከላከል አልቻለም በማለትም ይከሳል። ይህንንም ተከትሎ ለነጭ ደቡብ አፍሪካውያን የስደተኝነት መብትም ሰጥተዋል። በዚያም ከፍተኛ ታሪፍ በመጣል ለደቡብ አፍሪካ የሚሰጠውን እርዳታ ማገዱ። የትራምፕ ንዴት በከፊል ያባሰው ፕሪቶሪያ በእስራኤል ላይ በዓለም አቀፉ የፍትህ ፍርድ ቤት ICJ በማቅረብ ረገድ ባላት ሚና ነው። የአሜሪካ ጋር የሆነችው እስራኤል በጋዛ የፍልስጤማውያን ላይ የፈጸመችውን የዘር ማጥፋት ወንጀል መሰረተ ቢስ በማለት ውድቅ አድርገዋለች። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ ባለፈው ዓመት ግንቦት ወር ላይ ወደ ዋይት ሃውስ ያደረጉት ጉዞ የሁለቱን ሀገራት ግንኙነት ሊጠግን አልቻለም። ጉሜዴ ለዓመታት ፈተና ውስጥ የቆየው የደቡብ አፍሪካ ኢኮኖሚ ወደ አሜሪካ ገበያ መግባት እንደሚያስፈልገው ጠቁመዋል።
አሜሪካን ማራቅ አንችልም። የአሜሪካ መንግስት፣ የአሜሪካ የግል ዘርፍና የአሜሪካ ሲቪል ማህበረሰብ አስተዋጽኦ በደቡብ አፍሪካ ኢኮኖሚ ውስጥ ብንጨምር ከቻይና ኢኮኖሚ በጣም ከፍ ያለ ነውም ብለዋል። በደቡብ አፍሪካ የሚገኙ የአሜሪካ ኩባንያዎች ብቻ ከ500 ሺህ በላይ የሥራ ዕድሎችንም ይፈጥራሉ። በደቡብ አፍሪካ ያሏትን ሁሉንም የቻይና ኩባንያዎች ብታዩ 10,000 የሥራ ዕድሎችን ወይም 20,000 የሥራ ዕድሎችን እንደሚፈጥሩ መናገር ለጋስ ግምትም ይሆናል። ይህ እንደ አውሮፓውያኑ በ2024 መንግስት ቻይና በደቡብ አፍሪካ ወደ 400,000 የሚጠጉ የሥራ ዕድሎችን ፈጥራለች ከሚለው የተለየ ነው። አሜሪካ ከቻይና ይልቅ ለኛ በጣም ስትራቴጂካዊ ነች ብዬ አስባለሁም ይላሉ ጉሜዴ። ባለፈው ዓመት የደቡብ አፍሪካ ማዕከላዊ ባንክ አሜሪካ በአገሪቱ ላይ የጣለችውን የ30 በመቶ ታሪፍ ወደ 100,000 የሚጠጉ ሰዎችን ሥራ ሊያሳጣ እንደሚችልም አስጠንቅቀዋል። በዚህም ክፉና የተጎዱትን የግብርናና የመኪና አምራች ዘርፎች ናቸው። ጉሜዴ እንደ አውሮፓውያኑ በ1994 ደቡብ አፍሪካን ነጻ ያወጣው የአፍሪካ ብሔራዊ ንቅናቄ ኮንግረስ ኤኤንሲ ቻይናን እንደ ርዕዮተ ዓለም አጋር አድርጎ ይመለከታታልም ይላሉ። ሩሲያም ኤኤንሲ የአፓርታይድ አገዛዝን ለማስወገድ ያደረገውን ትግል በመደገፍ ላበረከተችው ሚና ከፍተኛ ግምት ይሰጣታል። ነገር ግን ኤኤንሲ በ2024 የፓርላማ አብላጫ ድምፅ ካጣ በኋላ የመሰረተውን አዲሱን የጥምረት አጋሮችን ለማካተት የውጭ ፖሊሲውን ማዘመን አልቻለም ሲሉም ይኮንኑታል። አብላጫ ፓርቲ በነበረበት ጊዜ ቻይና ለኤኤንሲ መንግስት ስትራቴጂካዊ አጋር ነበረች። አሁን ግን በብሔራዊ አንድነት መንግስት ውስጥ ነን። ስለዚህ እንደ ሀገርም ሆነ እንደ መንግስት ማድረግ የነበረብን የኤኤንሲን አጋሮች የሚያካትት አዲስ የውጭ ጉዳይ ፖሊሲ ማውጣት ነው። ምክንያቱም ኤኤንሲ ከእንግዲህ አብላጫ ድምፅ ያለው ፓርቲ ስላልሆነ። የደቡብ አፍሪካን ባለስልጣናት የወታደራዊ ልምምዱን የጦሩን ሞራል በመገንባት ረገድ ጠቃሚ መሆኑንም ይናገራሉ። በአገሪቱ ውስጥ ሁለተኛው ትልቁ ፓርቲ የሆነው ዲኤ የባህር ኃይል ልምምዱን በእጅጉ ተችቷል። ይሁን እንጂ ዊንግሪን ደቡብ አፍሪካ ወታደራዊ ልምምዱን ከነዚህ ሀገራት ጋር በጋራ ለማካሄድ የወሰነችው ፖለቲካዊ ምክንያት ሊኖራት ይችላልም ይላሉ። ደቡብ አፍሪካ መከላከያዋ ለዓመታት በበጀት እጥረት የተፈተነ ነው ሲሉ ምክንያት ይሆናል ያሉትንም ይናገራሉ። ወደ ሌላ ሀገር ሄደው ልምምድ ማድረግ የሚችሉ ጀልባዎች የሉንም። ስለዚህ ወደ ደቡብ አፍሪካ ለመምጣት ፈቃደኛ ከሆኑ ሀገራት ጋር በራሳችን የባህር ኃይል ልምምድ ማድረግ አማራጭ ነው ይላሉ። የደቡብ አፍሪካ ምክትል የመከላከያ ሚኒስትር ባቱ ሆሎምሳም ትችቱን ችላ ብለው የሀገሪቱ የመከላከያ ኃይሎች በወታደራዊ ዘርፍ በሚገባ ከታጠቁ አጋሮች ጋር ልምምድ ማድረግ ክብር እንደሆነና ይህም የወታደሮችን ሞራል እንደሚያሳድግ ተናግረዋል። ይሁን እንጂ ዊግሪን ችግር ሊያስከትል እንደሚችልም አስጠንቅቀዋል። ይህ ልምምድ ከሌላ ሀገር የሚመጣ ማንኛውንም ወታደራዊ እርምጃ ያስከትላል ብዬ አላምንም። ነገር ግን የደቡብ አፍሪካን የንግድ ድርድር ከተወሰኑ አጋሮች የበለጠ አስቸጋሪ ሊያደርገው ይችላል። ይህንን ሐሳብ እንደ ጉሜዴ ያሉ ሌሎች ተንታኞችም ይጋሩታል። ይህ በእርግጠኝነትም የትራምፕ አስተዳደርን እንደ መተንኮስ ተደርጎም ይታያል። ይህ ለደቡብ አፍሪካ አሁን ካለው የጂኦፖለቲካ አንጻር ጥሩ ገጽታ አይደለም። ፕሬዝዳንት ራማፎዛ እነዚህ የጋራ የባህር ኃይል ልምምዶች ቢሰረዙ የተሻለ ነበር ብዬም አስባለሁ። የሩሲያ የባህር ኃይል በደቡብ አፍሪካ ውሃ ላይ በተገኘበት ወቅት ከዩክሬን ጦርነት ጋር ተያይዞ ከፍተኛ ትችትንም አስከትሎ ነበር። የፖለቲካ ተንታኙ ሳዲሎ ሶዋና ደግሞ የልምምዱ ዓላማ ባህሮችን ለዓለም አቀፍ ንግድ ደህንነቱ የተጠበቀ ማድረግ፣ የባህር ኃይል ላይ ውንብድናን መዋጋትና ደህንነቱ የተጠበቀ የባህር ኃይል አካባቢ መፍጠር ነው። በማንኛውም መስፈርት ማንም ሰው የሚቀበለው ይመስለኛል ሲሉ ለቢቢሲ ገልጸዋል። በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ከዚህ የከፋ ሊሆን እንደሚችልም አክለዋል። ደህንነቱ የተጠበቀ የባህር ላይ እንቅስቃሴዎች ጥሪ በማንኛውም ሰው ሊገታ የሚገባው ለምን እንደሆነ ምንም አይነት አሳማኝ ምክንያት አይታየኝም። ትራምፕ ከባድ ማስፈራሪያዎችን ሲያወጡ ጀርባቸውን ሲሰጡ ቆይተዋል። ለጉሜዴ ግን ትኩረት ሊሰጠው የሚገባው ያለማግባባቱ ኢኮኖሚ ተጽዕኖ ነው። አደጋ ላይ ነን። የውጭ ፖሊሲያችንንም ከአሜሪካ ጋር የበለጠ እርቅ ወይም ተራማጅ ካላደረግነው በአሜሪካና በቻይና በአሜሪካና በኢራን እንዲሁም በአሜሪካና በሩሲያ መካከል በሚደረጉ ግጭቶች መካከል እንወድቃለንም ይላሉ። እናም ደቡብ አፍሪካ ትልቋ አሸናፊ ትሆናለች ሲሉም ንግግራቸውን ይቋጫሉ። በመጨረሻም በደቡብ አፍሪካው የብሪክስ ፕላስ የባህር ኃይል ልምምድ ላይ ኢትዮጵያ የተሳተፈችው በታዛቢነት ነው ተባለ። ዊል ፎር ፒስ 2026 የሚል መጠሪያ የተሰጠው የብሪክስ አባል ሀገራት የባህር ኃይል ልምምድ ዛሬ በይፋ ተጀምሯል። ይህ ልምምድ ለአንድ ሳምንት የሚቆይ ሲሆን
በመክፈቻው ላይ የደቡብ አፍሪካ የጋራ ግብረ ኃይል ዋና አዛዥ ካፒቴን ኑዋኩሉ ቶማስ ባደረጉት ንግግር ልምምዱ በቻይና እንደሚመራ አስታውቀዋል። ጨምረውም ይህ ልምምድ በብሪክስ ውስጥ ከሚደረጉ ወታደራዊ ልምምዶችና መግለጫዎች የበለጠ ነው፣ ምክንያቱም እኛ በብሪክስ ውስጥ የተሰባሰብን ሀገራት በጋራ ለመስራት ያለንን ቁርጠኝነት የሚያሳይ ጭምር ነው ብለዋል። የብሪክስ መስራች ሀገራት ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ ሲሆኑ በኋላ ላይ ግብጽ፣ ኢትዮጵያ፣ ኢራን፣ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ ስብስቡን መቀላቀላቸው ይታወሳል። እንዲሁም ኢንዶኔዥያ በቅርቡ ወደዚህ ቡድን መግባቷ አይዘነጋም። ዛሬ በደቡብ አፍሪካ ባህር ላይ ለተጀመረው ልምምድ ቻይናና ኢራን ዲስትሮየር የተባሉ የጦር መርከቦችን የላኩ ሲሆን ሩሲያና ዩናይትድ አረብ ኤሚሬትስ ደግሞ ኮርቬት የተባሉ ጀልባዎችን አሳትፈዋል። አስተናጋጇ ደቡብ አፍሪካ በበኩሏ ፍርጌት የተሰኙ የጦር መርከቦችን ልምምድ ውስጥ የተከተተች ሲሆን ሌሎቹ የብሪክስ አባል ሀገራት የባህር ኃይል ባልደረቦቻቸውን ወደ ስፍራው ልከው እየተለማመዱ ይገኛሉ። ሮይተርስ እንደዘገበው በልምምዱ ላይ በታዛቢነት እንዲገኙ የተደረጉት ኢትዮጵያ፣ ግብጽ፣ ብራዚል እና ኢንዶኔዥያ ብቻ ናቸው። የደቡብ አፍሪካው ካፒቴን በመክፈቻ ንግግራቸው እየጨመረ በመጣው የባህር ኃይል ውስብስብ ችግር እንዲህ አይነት ትብብር አማራጭ ሳይሆን አስፈላጊ ነው ያሉ ሲሆን ልምምዱ የመርከቦችን ደህንነትና የባህር ኃይል ኢኮኖሚ እንቅስቃሴን ማረጋገጥ ላይ ትኩረቱን ማድረጉንም አስረድተዋል። የተከበራችሁ የአልፎዛ 4 ቤተሰቦች የሰዓቱን ዝርዝር መረጃዎች ያደመጣችኋችሁ ነበሩ። በሌላ አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ክፍል ሰላማችሁ ይብዛ።